ለዛም ነው እውነታው ምን ያህል ቢጎዳሽም እነግርሻለሁ። እቺ የገዛ እናትሽ እንደምን እየሰራችሁ ነው? ትልቅ ሰዎች ናችሁ፣ መሳሳም የለባችሁም። ልታሳብዱኝ ነው እንዴ? አልገባኝም። ቆይ ምን እያደረጋችሁ ነው ያላችሁት? ልጄ እንግዲህ ምን ይደረግ፣ ለሁለተኛ ጊዜ ፍቅር ሲይዝሽ እንደዚህ ነው የምትሆኚው። እና እዚህ ድረስ የመጣችሁት ልትጎርሩብኝ ነው? የኔ ልጅ አንቺ ላይ ለምን እንጎርርብሻለን? ምን ሆነሻል? ቶልጋ አሁን አብሮሽ እኮ ነው ያለው እና ራሳችን መተን አዲሱን ዜና ልናሰማኝ ስለፈለግን ነው አይደል ሪዛ? አሁን በቃ ልክ እንደ ሁለተኛ የጫጉላ ሽርሽራችን ነው ማለት እኮ ነው። ያ ማለት የትዳራችን ሁለተኛ ክፍለ ጊዜ ነው። እንደዛ ነው አይደል የሚባለው? አላውቅም፣ ብቻ ምንም ብለሽ ጥሪው። ብቻ በጣም ደስ ብሎናል። እንደፈለጋችሁ። አሁን ብዙ የማደርገው ነገር አለብኝ። ለማንኛውም እንኳን ደስ አላችሁ። አረፈደብሽም የኔ ልጅ? አይ እማዬ፣ ስራ አይደለም ዛሬ ማህበራችንን ራፊሊያ ውስጥ እና መዘጋጀት አለብኝ። እሺ አንቺም ወደ ራትሽ ሂጂ። እኛም ይሄንን ልናጫወትሽ እኮ ነው የመጣ ነው እና በደንብ ነግረንሻል። አሁን እንሂድ። ና በል ሪዛ፣ ሪዛ ተንቀሳቀስ። ሄሎ ባሻክ፣ በእናትሽ እንዳትዘጊው። የእውነት በጣም አዘኛለሁ። እባክሽ ለሰከንድ ብቻ አዳምጪኝ እባክሽ። በጣም ጥሩ። ሌላ የምትለው ነገር ከሌለ ልዘጋው ነው። አለኝ፣ አንድ ነገር ብቻ አለኝ። ምን መሰለሽ፣ ዛሬ ማታ ለጤናማ አመጋገብ ማህበር በጣም አሪፍ የሆነ እራት ተዘጋጅቷል። ፔሊንም ትመጣለች። አንቺ የምትመጪ ጥሩ ነው። ማለቴ በአካል ተገናኝተን ማውራት እንችላለን። ፊት ለፊት ስንገናኝ እባክሽ። እኔ እንጃ ቡለንት፣ ላስብበት። አሁን የማረጋው ነገር ስላለ ልዘጋው ነው። ቻው፣ መልካም ቀን ይሁንልህ። ግን ስሚ፣ ሊፋቱ ያሰቡ ሰዎች እንደዛ አይሳሳሙም። እሺ፣ ልትሸነፊ እንደሆነ ስላወቅሽ ነው አይደል? እዛ እያለን ደስ ያለ ትመስል ነበር። ግን ሁሉንም ነገር ለፔሊን የመናገር ሐሳቤን የለወጥኩ እንዳይመስልሽ። ሪዛ፣ ሁል ጊዜ እንደደረክ ነው አይደለ? ትንሽ እንኳን ለእኔ የምታስብ ከሆነ አንድ ነገር ብቻ አድርግልኝ። ለቶልጋ አንድ ድል ስጠው። እስከ ማታ ድረስ ምንም ነገር አትበል። በራሳቸው ይጣሉ፣ እኛም ከመካከላቸው እንውጣለን። እሺ እባክህ። እሺ፣ ግን 24 ሰዓት ብቻ ነው የምሰጠው። ከዛ 1 ደቂቃ የለው። እሺ ሄሎ ቶልጋ፣ ፔሊን የምትሰራበት ቦታ የማህበር እራት ተዘጋጅቷል እና እዛ ምግብ ቤት ትገኛለች። ትሂዳ። ልጄ ለምን አንተ ራስህ አትሄድም? ቶልጋ ሂድና ይህን ነገር ቋጫው። ከሪዛ ጋር አስቸጋሪ ጊዜ እያሳለፍኩ ነው። በቃ ተጣላት። አክስቴ ሱዌላ፣ ፔሊን በፊት እንደነበረችው አይነት ሴት አይደለችም። ምክንያቱም ደስተኛ ስላልሆነች ነዋ። አይ አይደለም፣ ማለቴ በፊት ላይ ያናድዷት የነበሩት ነገሮች በሙሉ ብዙ አያስጨንቋት። አሁን ቀላል ሰው ሆናለች። ከድሮ ተሽላለች። በጣም ተረጋግታለች። ስለዚህ ብንተዋት ነው የሚሻለው። የራሴ ልጅ ለራሴ እየገለጽክልኝ ነው ያለሁት። ቶልጋ ሂድና የሆነ ነገር እንደወሰንክ ንገራት፣ ወይ በጡንቻዬ ነው የማስበው በላት። የሆነ ነገር አድርግ፣ የሆነ ነገር ፍጠርና ተጣላት። ወይ ጉድ! ምን አይነት ጉድ ውስጥ ነው የገባሁት ባካችሁ።